ሰዎች አሜሪካ ኢራንን ማጥቃት ጀምራለች መልሳ እንግዲህ ጦርነቱ ድጋሚ የሚጀመር ይመስላል ኦሬዲ ተጀመረ በሉት ያው አሜሪካ ኢራንን ማጥቃት የጀመረችው እንግዲህ የኢራን የአሜሪካን ሄሊኮፕተር አፓች ሄሊኮፕተርን መታ በመጣሏ ነው ስትሬት ኦፍ ሆርሙዝ አካባቢ እና ምን አስመልክቶ እንግዲህ አሜሪካ ሪታሊተሪ አታክ መልሳ ጀምራለች ወይም ደግሞ የመልስ አጸፋዊ ምላሽ ኢራን ላይ መልሳ ጀምራለች እናም ዶናልድ ትራምፕ ኢራንና እስራኤልን አቁሙ ሹት ማድረግ አቁሙ የምታደርጉትን ነገር ለጊዜው ገድቡት ሲሉ የነበሩት ዶናልድ ትራምፕ እንግዲህ ከዚህ በኋላ ኢራን የአሜሪካ full force very powerful የሆነ በደን ደግሞ አሜሪካ አቅሟን የምታሳይበትን ጥቃት ኢራን ላይ መሰንዘር ጀምራለች ብሎ እናም ያው የተመታው ሄሊኮፕተር ላይ የነበሩትን አብራሪዎቹን እንግዲህ የአሜሪካ አርሚ ሄሊኮፕተር ውስጥ የነበረውን ክሩ የሲ ድሮን ሬስኪው እንዳደረገ ወይም ደግሞ እነዛን ሰዎች ማዳን እንደቻለች በሲ ድሮን አሜሪካ ተናገረች። ከዛ በተጨማሪ ደግሞ የኢራን ስቴት ሚዲያ እንደተናገረው ከሆነ ሳውዘርን ኢራን ወይም ደግሞ ደቡባዊ ኢራን ክልል አካባቢ ላይ የተለያዩ ጥቃቶችን እያሰማ እንደሆነ አሜሪካ ያደረገች ነው። ሰው የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደተናገሩት ከሆነ ደግሞ አሜሪካ የምር ሰላም መሆን የምትፈልግ ከሆነ ከኛ ጥቃት ማምለጥ የምትፈልግ ከሆነ ምንም እንዳስጋት እንዳይሆንባት የምትፈልግ ከሆነ ያንን ቀጠና ወይም ደግሞ ያንን ሪጅን ለቃ መውጣት አለባት ሊቭ አወር ሪጅን ኢፍ ዩ ዋንት ቱ ቢ ሴፍ የሚል መልእክት አስተላልፈዋል። እናም ያው አሜሪካ ጥቃቷን አሁን ላይ ያደረገች ያለችው እንግዲህ የኢራን ዲፌንስ እና ራዳር ሲስተሞች ላይ እንደሆነ ታውቋል። በቀጣይም ከዚህ ጋር ተያይዞ አዳዲስ መረጃዎች የሚወጡ ይሆናል። እሱን ተከታታይ ማቅረብላችሁ